ይህ የምዕራፍ የዩቲዩብ ቻናል ነው። ሰብስክራይብ በማድረግ የዛሬውን ቪዲዮ እንዲጀምሩ እንጠይቁታለን። እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ዕብራውያን ምዕራፍ 11 ቁጥር 1። እምነት ምናብ ሳይሆን ተጨባጭ ማስረጃ ነው። እውነተኛ እምነት ከኛ ውጪ ባለ ጉዳይ ላይ መደገፍ ነው። ስለዚህ ታምናለህ? ሰማይና ምድርን ባጸናው ሁሉን ቻይ በሆነው በእግዚአብሔር ታምናለህ? እምነትህን በእግዚአብሔር ላይ በማድረግ በመታዘዝ ሕይወት ትኖራለህ? በእንደዚህ አይነት መልኩ እምነትህን ስትኖር የምታስደስተው እግዚአብሔርን ነው። ያለ እምነት እግዚአብሔርን ማስደሰት አይቻልምና። ኢየሱስ በምድር ላይ ሳለ ብዙዎች በእምነታቸው ተመስክሮላቸዋል። ብዙዎች በእምነታቸው ይቅር ተብለዋል። ብዙዎች በእምነታቸው ፈውስን አግኝተዋል። የቀደሙት አባቶችም ይህ ምስክርነትን ተሰጥቷቸዋል። አቤል በእምነት የሚበልጥን መስዋዕት አቀረበ። ሄኖክ በእምነት ሞትን አላይም ብሎ ተወሰደ። ኖህ በእምነቱ መርከብን መስራት ጀመረ። አብርሃም በእምነት የተነገረውን ለመውረስ ታዘዘ። ሳራ ለመጸነስ ኃይልን በእምነት አገኘች። ዮሴፍ ሊሞት ቀርቦ ሳለ በእምነት የእስራኤልን መውጣት አስታወሰ። ሙሴ ካደገ በኋላ የፈርዖን የልጅ ልጅ ላለመባል በእምነት እምቢ አለ። የኢያሪኮን ቅጥር በእምነት 7 ጊዜ በመዞር ወደቀ። እነዚህ የቀድሞ አባቶች በሕይወቶቻቸው የእምነት ምስክርነትን አሳይተዋል። በእምነታቸው መንግሥታትን ድል ነሱ። በእምነታቸው የአንበሶችን አፍ ዘጉ። በእምነታቸው የእሳትን ኃይል አጠፉ። በእምነታቸው ከሰይፍ ስለት አመለጡ። በእምነታቸው ከድካማቸው በረቱ። እነዚህ ሁሉ ለአንተ ሕይወት እንደ ምሳሌ ተቀምጠዋል። አንተስ በእምነትህ ምን አደረግ? ለሌሎች ምስክርነት ሊሆን የሚችል ነገር ምን አደረግ? እግዚአብሔር በአንተ ጉልበት እንድትታመን አይፈልግም። በተናገረው በእርሱ በራሱ በእግዚአብሔር እንድትታመን ፍቃዱ ነው። ሁሉም በሚችል አምላክ ስትታመን ያን ጊዜ የአንተ እምነት ከራስህ አልፎ ለሌሎች ምስክርነት ሊሆን ይችላል። ከእግዚአብሔር ጋር ያለህን ቅርበት የሚያሳየው መታመንህና አምላክህን መታዘዝህ ነው። የጻድቅ መኖሪያው እምነት ነው። የእግዚአብሔር ዓይኖች በክርስቶስ ኢየሱስ የጸደቁትን ሲመለከት በእምነት ይኖራሉ ብሎ ያያል። ስለዚህ በእምነት ተንቀሳቀስ፣ ተራመድ፣ ተንፍስ። መኖሪያህ ያለህበት ቦታ ሳይሆን እምነትህ ነው። በዚህ ዓለም ትልቁ አማኝ ገበሬ ነው። የሚበላውን ዘርቶ ሰብልን ይጠብቃል። እግዚአብሔርንም ታምነው አልከሰሩም፣ ወደ ኋላም አልቀሩም። ታማኙ ጌታ ይታመንላቸዋል፣ ያለውንም ይፈጽማል። ስለዚህም በተናገረህ በእግዚአብሔር ላይ መታመን ስትጀምር የቆሙ ነገሮች መንቀሳቀስ ይጀምራሉ። ግራ ያጋቡህ ነገሮች በጥራት ማየት ትጀምራለህ። መንገድህን ቀጥል፣ እምነትህንም አሳይ። እግዚአብሔር በዛ ደስ ይለዋል። ተባረክ። እስከዚህ ሰዓት ድረስ አብረውን ስለቆዩ እጅግ እናመሰግናለን። የምንለቃቸው ቪዲዮዎች ከተመቻችሁ ለሌሎችም እንድታጋሩ ብለን በትህትና እንጠይቃችኋለን። እናመሰግናለን።